ዱንያ ላይ የተለያዩ የሰው ልጆችን ከአላህ መንገድ የሚያወጡ አካሄዶችና መንገዶች አሉ። አኼራ ላይ ደግሞ አንቢባዮች የሚሰቃዩበት ጀሃነም አለ፣ እሳት አለ። ከዚህ ሁሉ መዳን የሚቻለው በሂዳያ በመስተካከል ኸይርን አውቆ በመከተል ሸርን አውቆ በመራቅና በመጠንቀቅ። ይህ ደግሞ ካሰቡበት ዋጋውን ለመክፈል ከተዘጋጁ መንገዱን ከፈለጉት ቀላል። ከንግግሮች ሁሉ በላጭ ንግግር የአላህ ንግግር ነው ተብሏል። ወላሂ ልባችሁ ንጹህ ቢሆን ቁርአንን ባልጠገባችሁ ነበር ብሏል ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ልብህ ንጹህ ቢሆን ቁርአንን ባልጠገብክ ነበር ተብሏል። አንድ ጁዝ ቁርአን ለመቅራት 2 ጁዝ ቁርአን ለመቅራት ለግማሽ ሰዓት ለ20 ደቂቃ ለ1 ሰዓት መቀመጥ እሳት ላይ እሾህ ላይ መቀመጥ ያክል የሚከብዳቸው ሰዎች ወይንማ ከሰው ጋር ከጠዋት ጀምሮ እስከ ማታ ቢያወሩ ምንም አይመስላቸው። ከተለያዩ ሰው ልጆች ጋር በሶሻል ሚዲያ ቢጻጻፉ ተዋሱል ቢያደርጉ ምንም አይመስላቸው። ለቁርአን ሲሆን ግን ያንቀላፋሉ፣ መቀመጥ ይከብዳቸዋል። ቁርአንን ረስተውታል፣ ትተውታል። ለዚህ ነው የጠመሙ። ለዚህ ነው የሰዎች መጫወቻ የሆነ መድኃኒቱ በእጃችን ላይ ሆኖ የተሰቃየን። ለሂዳያ ከሚረዱ ነገሮች ሌላኛው ሞትን ማስታወስን ማብዛት፣ አኼራን ማስታወስ ማብዛት፣ የአዱንያን ጠፊነት ማወቅ ነው። ሰዎች ከሐቅ እንዲወጡ እንዲርቁ እንዲያፈነግጡ ሰበብ የሚሆነው ቀብርን መርሳታቸው፣ ሲራጥን ለብቻቸው መሻገራቸውን መርሳታቸው፣ ከዛ በኋላ ጀነት ወይም ጀሃነም የሚገቡት ለብቻቸው ማንም እንደማያግዛቸው መሆኑን መዘንጋታቸው። ሞትን ከልባችን ስናስታውሰው ሁሉም ነገር ይስተካከላል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም በሁሉም ነገር በሁሉም ቦታ ላይ ፍሩት፣ ተጠንቀቁት። አላህን ተባረከ ወተዓላ የፈራ አላህ በአዱንያም ይሁን በአኼራ ከአደጋዎች ከችግሮች ይጠብቀዋል፣ ያድነዋል። በአላህ ተባረከ ወተዓላ የተመካ አላህ ተባረከ ወተዓላ ይበቃዋል። የአላህ ባሮች ሆይ አላህ ለሰው ልጆች ከሚሰጣቸው ጸጋዎች ሁሉ በላጭ ጸጋ ሂዳያን የአላህን ተባረከ ወተዓላ መንገድ ማወቅና እዛ ላይ መጽናት ነው። የሰው ልጆች ዱንያ ላይ ከሚኮሩባቸው ከሚደሰቱባቸው ነገሮች በሙሉ አላህና መልእክተኛውን ማወቅ የአላህና የመልእክተኛውን መንገድ መከተል እንደሆነ የሰው ልጆች ከተደሰቱም በዚህ መደሰት እንዳለባቸው ቁርአን ላይ አላህ ነግሮናል። ቁል ቢፈድሊላህ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን በላ። በአላህ ተባረከ ወተዓላ ትሩፋት በኢስላም በኢማን በዲን እንደዚሁ ደግሞ በነቢይ መላክ በቁርአን መውረድ የነቢይ ተከታይ የቁርአን ሕዝብ በመሆን ሰዎች ይደሰቱ። ከሚያከማቹት ሁሉ ሀብት ይህ ይሻላል ብላ አላህን ማወቅ መልእክተኛውን ማወቅ በነቢይ ማመን ሱናቸውን መንገዳቸውን መከተል። እነሆ ሂዳያ የአላህን የመልእክተኛውን መንገድ ማወቅ እዛ ላይ መጽናት ትልቅ የሆነ የአላህ ጸጋና ስጦታ ነው። አላህ ላገራለት ሰው የሂዳያ መንገድ ገርና ቀላልም። ነገር ግን አላህ ተባረከ ወተዓላ ይመራን ዘንድ ከእኛ የሚጠበቅ ነገር አለ። ሂዳያን ልንፈልግ አላህን ልንጠይቀው መንገዱን ልናውቅና ልንከተል ይገባን። የሰው ልጆች አንዱ ለሌላኛው ብዙ ነገር ሊያደርግ ውለታ ሊውል ይችላል። ነገር ግን ሂዳያን ከአላህ ውጪ ማንም መስጠት የሚችል የለም። መን የህዲላሁ ፈሁወል ሙህተዲ ወመን ዩድሊል ፈኡላኢከ ሁሙል ኻሲሩን ብለዋል አላህ ተባረከ ወተዓላ። አላህ ያቃናው አላህ ያስተካከለው አላህ የመራው እሱ ነው የተመራ የተስተካከለ ሰው ማለት። የጠመመ ከቀጥተኛው መንገድ ያወጣ ደግሞ እሱ ነው ከሳሪ ማለት ብሏል አላህ ተባረከ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሐቅ መንገድ የሚመሩ የሚያመላክቱ እንደሆነ ነግሮናል። የእሳቸው ማመላከት ሰበብ ብቻ ነው። አጎታቸውን እንኳ ከኩፍርና ከሽርክ አውጥተው ወደ እስላም ማስገባት አልቻሉም። ለመጨረሻ እስትንፋሱ ላይ እንኳ
አጎቴ ሆይ ላኢላሃ ኢለላህ በል አንዲትን ቃል አላህ ፊት በዚህች ቃል እከራከርልሃለሁ ለተቀረው እንኳ ብለው መጨረሻ ላይ የአያቴ መንገድ ላይ ነኝ ብሎ ኩፍር መንገድ ላይ ሞተ። ኢማንን፣ ኢስላምን፣ ሱናን፣ ተውሂድን ግን መስጠት የሚችለው አላሁ ተባረከ ወተዓላ ብቻና ብቻ ነው። ይህ ማለት ግን አላህ ብቻ ለፈለገው ሰጥቶ ያልፈለገውን ትቶ የራስህ ጉዳይ የሚሉበት ነው ማለት አይደለም። ሁሉም የሰው ልጆች እንዲመሩ እንዲስተካከሉ አላህ ይፈልጋል። ኢን ተክፍሩ ፈኢነላሃ ገኒዩን ዐንኩም ወላ የርዳ ሊዕባዲሂ አልኩፍር። ሁላችሁም ብትከፍሩና ብትክዱ እንደፈለጋችሁ ብትሆኑ አላህ ከእናንተ የተብቃቃ ጌታ ነው። እመኑ፣ ተስተካከሉ፣ ቀጥ በሉ ሲላችሁ ከእናንተ የሚያገኘው ጥቅምና ትርፍ ኖሮ አይደለም። ነገር ግን ለሰው ልጆች ኩፍርን አይወድም፣ ሽርክን አይወድም። ብትታዘዙት፣ በብቸኝነት ብታመልኩት፣ ብታመሰግኑት፣ ያደረገላችሁን መልካም ነገር እሱን ለማምለክ ብትገለገሉበት የርደሁ ለኩም፣ ይሄን ነው አላህ ለእናንተ የሚወደው ብላ። ስለዚህ በዱንያ ከጥመት ከመሳሳት በአኼራ ደግሞ ከአላህ ቁጣና ከእሳት መዳን የፈለገ በሙሉ በዱንያ ህይወቱ ላይ የሂዳያን መንገድ ሊፈልግ ይገባል። ሂዳያ ማለት በጥቅሉ ኸይርን መልካምን ነገር ማወቅና እዛ ላይ መጽናት ማለት። ሂዳያ ማለት የአላህን የረሱልን መንገድ ማወቅ፣ ለዲን ለዱንያ የሚበጅን መልካምን ነገር አላህ የሚያስደስትን ነገር ማወቅና እዛ ላይ መጽናት ማለት። ይህ ቀላል ነው አላህ ላቀለለለት ሰው። አላህ የሚያቀለው ውስጡ ላይ የኸይር ፍላጎት እንዳለ ለሚያውቅ ሰው ነው። ተሙድን የሷልህ ህዝቦችን መራናቸው፣ መልእክተኛ ላክንላቸው። ፈስተሐቡ ልዓማ ዐለ ልሁዳ፣ ከትክክለኛው መንገድ ይልቅ እውርነትን መረጡ፣ እምቢ ባይነትን መረጡ ይላል። አላህ የሰው ልጆችን አይቀጣም አያጠፋም ትክክለኛውን መንገድ ካብራራላቸው ከገለጸላቸው በኋላ እንጂ ይላል። የተለያዩ የአላህ ቁጣ የሚያመጡ ወንጀሎች፣ ድርጊቶች የሰው ልጆች አውቀው ከፈጸሟቸውን በእምቢ ባይነት ስሜትን በመከተል ካደረጉ ነው አላህ ይቀጣል። የተረፈ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላን ብላ ወደ ሰዎች መልእክተኛን ልከን አስጠንቃቂ ደርሷቸው ተረድተው ባጠፉት ነገር እንጂ አንቀጣቸውም ብላ። ስለዚህ ከሽርክ ከክፍሩ ጀምሮ እስከ ጥቃቅን ወንጀሎች ድረስ ሙስሊም ሊያውቃቸው ሊርቃቸው ይገባል። ከተውሂድ ከኢማን ጀምሮ ከመንገድ ላይ ቆሻሻ እስከ ማንሳት ድረስ መልካምን ነገር አውቆ የሰው ልጅ ሊያደርግ ይገባል። ጥሩን አውቆ ሲሰራ፣ መጥፎን አውቆ ሲርቅ ሙህተዲ ነው ይባላል። አላህ የመራው ሰው፣ አላህ ያስተካከለው ሰው ነው ይባላል። ሁላችንም አላህ ያስተካክለን። መስተካከል ሂዳያን መታደል ቀላል ነው። ጥረት ላደረገ ሰው፣ አስባቦቹን ምክንያቶቹን አውቆ ለተገበረ ሰው ሂዳያ ቀላል ነው። የሂዳያ መንገድ ቅርብ ነው። ዋጋው ግን ጥቅሙ ግን ከፍ ያለ። የተኛውም ሰው ያለ ሂዳያ አላህ ካልመራው ካላስተካከለው ካልተመራ ካልተስተካከለ በዱንያ ከኩፍር ከሽርክ ከወንጀል ሊርቅ አኼራ ላይ ከእሳት ሊድን አይችልም። ስለዚህ ምን ባደርግ ነው በዱንያ ከጥመት ምድነው በአኼራ ከጀሃነም እሳት ምተርፈው ጀነት ምገባው እያለ ያንዳንዱ አቅል ያለው ሰው ድህነትን ከሚፈራው በሽታን ከሚፈራው ከተለያዩ አደጋዎች ለመዳን ጥረት ከሚያደርገው በላይ ሂዳያን ለማግኘት ትክክለኛ የአላህ ባሪያ ለመሆን ሐቅ ላይ ለመጽናት ጥረት ሊያደርግ ይገባዋል። የመጀመሪያው የሂዳያ ሰበብ ምክንያት በአላህ ተባረከ ወተዓላ ትክክለኛውን ኢማን ማመን፣ ኢማን ልባችን ውስጥ እንዲገባ ማድረግ፣ ሁሌ አላህን መፍራትና አላህን መውደድ፣ ሁሌ ከእኛ ጋር እንደሆነ ንግግራችንን እንደሚሰማ ስራችንን እንደሚያይ ጠንቅቆ ማወቅና ሲናገሩም ይሁን የተኛውንም ነገር ሲያደርጉ በዚህ መሰረት ማድረግ። አላህ በተከበረው ቃሉ ወመን ዩእሚን ቢላሂ የህዲ ቀልበሁ ብላ በአላህ ያመነ ትክክለኛውን የተሟላውን ኢማን ያመነ አላህ ተባረከ ወተዓላ ልቡን ይመራለታል ብላ። ልብህ ከተመራ ሌላው የተቀረው የሰውነት አካልህ ይመራል፣ ይስተካከላል። ልብ ካልተመራና ካልተስተካከለ ውጫዊ አካል መስተካከሉ ብዙም ዋጋ አይኖርም። ሙናፊቆች ፊ ደርኪል አስፈሊ ሚነ ናር ከጀሃነም የታችኛው አዘቅት ላይ ነው የሚቃጠሉት የተባለላቸው በእግራቸው ለጂሃድ ይሄዱ ነበር። ከነቢዩ ከሶላተል ጀማዓ የሚመጡ ነበር ምንም ቢከብዳቸው። ነገር ግን ልባቸው ውስጥ ኩፍራን ኒፋቃን ዩኻዲዑን አላህ
አላህን ለማታለል ይሞክራል፣ ያስመስላሉ። ስለዚህ ከአንገት በላይ የሆነ ልብ ውስጥ መሰረት የሌለው ኢማን አይጠቅም። ኢዳ የህዲ ቀልበሁ አለ። ካለባበስ በፊት ከምላስ ንግግር በፊት ልብ ውስጥ ኢማን ሊኖር ይገባል። አላህ እንዲመራው በአዱንያ ከጥመት በአኼራ ከእሳት እንዲያድነው የሚፈልግ ሰው ኢማን ልብ ውስጥ እንዲገባ መጣር አለበት። የልብ ኢማንን አላህ ወይ ስጠኝ ሊል ይገባዋል። ልብ ተስተካከለ ማለት ልብ ንጉሥ ነው። ሌሎች የሰውነት አካላት የእሱ ሰራተኞች ናቸው። ንጉሱ አዛዡ ከተስተካከለ ሌሎች ይስተካከላሉና በአላህ ትክክለኛውን ኢማን ያመነ የልብ ኢማንን የታደለ ሂዳያን ያገኛል። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን። እነዚያ ያመኑ ኢማናቸው ላይ በደልን፣ ሽርክን፣ ቢድዓን፣ ኩፍርን፣ ኒፋቅን ያልቀላቀሉ ጥርት ያለ ኢማንን ያመኑ ኡላኢከ ለሁሙል አምኑ በአዱንያም በአኼራ ሰላም ያገኛሉ። እነሱም ናቸው የተመሩ የተስተካከሉ ሰዎች ብሏል። በአላህ ሳያምኑ ኢማንን ልብ ውስጥ ሳያስገቡ ሂዳያ የለም ማለት ነው። ከዛሊክ በሁለተኛ ደረጃ ሂዳያን ለማግኘት ከሚረዱ ነገሮች ከአስባቦቹ መሃል ሌላ